ስለ ደስታ ሲወራ ሁሌ የሚገርመኝ ነገር አለ። አንዳንዴ በህይወታችን እረፍት የለሽ እንደሆነ ይሰማናል። የሆነ ነገር እንደጎደለ የምናስብበትም አጋጣሚ አለ። አጉስቲን በአንድ ወቅት ምን አለ? ለራስህ ፈጥረህናልና ነፍሳችን በአንተ እስክታርፍ ድረስ እረፍት የላትም ብሎ ተናገረ። ይሄ እረፍት የማጣቱ የሆነ ነገር እንደጎደለን የሚሰማን ስሜት፣ የተሻለ ነገር ፍለጋ ነፍሳችን የምትባዝነው ያቺ ነገር፣ እነዚህ ሁሉ ነገሮች በሚገርም መንገድ መነሻቸው እግዚአብሔር ለራሱ ስለፈጠረን እሱን እስክናገኝ ድረስ ያለው ክፍተት ነው። ይህ መቅበዝበዝ ማለት ነው። እና የሚደንቀው መንገድ ደግሞ በዚህ ሁሉ ውስጥ እውነተኛ ደስታ የምናገኝበትን መንገድ እግዚአብሔር እራሱ አዘጋጅቷል። ልክ ያኛውን ባዶ ነገራችን የሚሞላው ደስታ ማለት ነው። ገላትያ ምዕራፍ 5:22 ላይ እግዚአብሔር ቃል ሲናገር ምን ይላል? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነትና ራስን መግዛት ነው ይላል። ስለዚህ እዚህ ጋር እንደምንመለከተው እውነተኛ ደስታ ራሱ የመንፈስ ቅዱስ ፍሬ እንደሆነ እንመለከታለን። ይህ ምን ማለት ነው? እግዚአብሔርን ስንቀርበው እና ወደ እሱ ጠጋ ስንል በቃሉ አማካኝነትና እሱን ስንከተል ብቻ ነው ልባችን የሚሞላ እንደዚህም ቀጣይነትና ዘላቂነት ያለው ደስታ ልናገኝ የምንችለው። እስቲ አስቡት እናንተም ቢሆን የገንዘብ ብዛት፣ እውቅና ማካበት፣ ስኬት፣ እነዚህ ሁሉ ነገሮች እንደውም ባዶ ነው የሚያደርጉን እንጂ ስናገኛቸው የበለጠ ባዶ ሆነው እናገኛቸዋለን እንጂ ይህ ውስጣችን ያለውን ባዶነት ሲሞላ አናይም። እግዚአብሔር ብቻ ነው፣ መንፈስ ቅዱስ ብቻ ነው ያንን ባዶ ቦታ ሊሞላ የሚችለው። ስለዚህ በችግር ውስጥ የማይበገር በብቸኝነት፣ በፍርሃት፣ በእነዚህ ሁሉ ነገሮች የማይወሰን የማይነጥፍ እውነተኛ የሆነ ደስታ ማግኘት የተፈለግን መንፈስ ቅዱስ መጠየቅና ለመንፈስ ቅዱስ ጥሪ ልባችንን ክፍት ማድረግ ብቻ ነው። ሚስጥሩም እዚህ ጋር ያለው ደስታን ፈልገን የምናገኘው በፍጹም አይደለም። ልባችንን በመክፈት እንደዚሁም ደግሞ መንፈስ ቅዱስን ወደ ልባችን በመጋበዝ ውስጥ ብቻ ነው እውነተኛ የሆነ ደስታ ልናገኝ የምንችለው። ነፍሳችንን ፈጽሞ የምታርፈው እና የምትረካው በዚህ መንገድ ነው እና ስለዚህ ሌላ ምንም ካልኩሌሽን የለውም፣ ሚስጥር የለውም። እንዲህ አይነት ደስታ ከፈለገን መንፈስ ቅዱስን መጋበዝ ብቻ ነው ወደ ልባችን የሚጠብቅብን። የዛኔ የእግዚአብሔር ነፃ ስጦታ የሆነው ደስታ እውነተኛ የሆነ ልባዊ የሆነ ደስታና የህይወት እረፍት በዚህ አማካኝነት እናገኛለን ብዬ ነው የማስበው።